ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የምናብ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ኢንሻአላህ በአዳዲስ ቪዲዮዎች እመጣለሁ። ሼር እያደረጋችሁ አበረታቱ። ለመልካም ኮሜንታችሁም ከልብ አመሰግናለሁ ስለምታበረታቱ። ጀዛኩም አላህ ኸይረን። ዛሬ እንግዲህ በብሎግ መጥቻለሁ። አጠር ባለ ብሎግ ነው። እናም እዚህ ጋር ደግሞ አይስክሬም ይባላል። ሳውዲ አረቢያ ጀለቲ ማለት ነው። በኦሬንጅ ያው ቶንሲል ያስይዛል፣ ብዙም አይመከርም። ጀለቲ እንግዲህ ያው ለመደበሪያ አንዳንዴ እንግዲህ ለልጆቹ ዝም ብዬ እየሰራሁላቸው ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱ፣ ሼር አድርጉልኝ። እና እዚህ ጋር እንግዲህ ያው በአንድ ኩባያ እየቀዳሁ እየለካሁ ነው የምሰራው። እኩል እኩል እንዲሆን ነው እንግዲህ እንደዚህ እየቀዳሁ የምሰራው ማለት ነው። እንደገናም ደግሞ ያተርፋል ቢሸጡት ራሱ እንሸጥ ነበር። ያው ልጆቹ እንደገና ሁሌ ምናምን ሲበሉ ያው ልጆቹን ያማቸዋል። ያው መደበሪያ ማለት ነው። እና ስራ ቢሰሩ ጀለቲ ቢሸጡ ስራ ቢሰሩ ስራ አይናቅም። ትንሽ ነገር ይሸፍናል። ልጅ ያለው ሰው እንግዲህ ስራ መናቅ የለበትም። እና በጣም ያዋጣል። ያው ውሃ ነው አንድ ኦሬንጅ ራሱ 50 ብር ትርፍ አለው። ውሃ ነው መሸጥ፣ ያው ውሃ መሸጥ በሉት እና ሸጥም ነበር። ያው ቀዝቃዛም ስለሆነ ቶንሲል ልጆች ስለሚያስታምም ትቼዋለሁኝ። ያው መደበሪያ ነው እዚህ ለልጆቹ። ላይክ ሼር አድርጉ። እናም እንግዲህ ሞላልቼ ጫት እንጨት አድርጌ ምናምን ጨርሻለሁ። ወደ ፍሪጅ ላስገባ ነው። ወደ ፍሪጅ እዚህ ጋ እንግዲህ ወጥ ልንሰራ ነው። እየተከታተፈ ነው እንግዲህ እንደምታዋት እየከተፈኝ ነው ዱርባዋ። ያው እንግዲህ አንዳንዴ ቁጭ ልናስተምራቸዋለሁ። ወጥ አፍሉ ቀለል ቀለል ያለ ነገር እኔ እያለሁ ምናምን ሽንኩርት ከትፋለሁ። አልጫ ነው የምሰራው ብላ ቃሪያ እየከተፈኝ ነው። እና እንግዲህ እኔ ደግሞ አብዛኛውን በእንጨት ነው ምግብ መስራት በቃ ደስ ይለኛል። በእንጨት ያፈጥናል፣ ይጣፍጣል፣ ቶሎ ደግሞ ያፈጥናል ማለት ነው። አያዝጋችሁም። በማብራት ተሰሩ ይመጣል ይሄዳል፣ ይመጣል ይሄዳል። ስለዚህ አያዝግም። እንጨት ካለ ባሻአላ ያው እንጨት ሳይኖር ነው እንጂ ማለት ነው። እዚህ ጋር እንግዲህ ወጣችንን እያፈላን ነው። ያው እንግዲህ ወጣችን እስኪያያዝ ድረስ እናም እንግዲህ እዚህ ጋር ደግሞ ዳቦ ልሰራ ነው። ዳቦ እንግዲህ ምጣዷ ላይ አንድ እጃት እንደዚህ ገጥም አድርጌ የምሰራውን ዳቦ እንግዲህ አጠር ባለ ቪዲዮ አሳያችኋለሁ። ያው በፍሙ ነው በቃ አንዴ ታሰማሁት፣ ሁለተኛ እንደዚህ አላነድም። አንዴ በደንብ አሰማሁት። ዳቦውን ደግሞ ግልብጥ አደርገዋለሁ። ሁለቱንም በትሪና በትሪ አቀጣጥሜ ነው እንትን ያልኩት። ላቅለቀዋለሁ። ዘይትና ዱቄት አድርጌ አላሳየኋችሁም እንጂ ከዛ ግልብጥ አደርገዋለሁ ደግሞ ትንሽ ሲበስል ማለት ነው። እና በጣም አሪፍ እና ምርጥ ዳቦ ነው። እስከ መጨረሻው አብራችሁ ይቆዩ።
እናም ዳቦ እንግዲህ ይሄን ይመስላል። በጣም ምርጥና አሪፍ ኬክ የሆነ ዳቦ ሆኖልኛል። ማሻአላ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ መልካም ኮሜንት መጻፋችሁ እንዳትረሱ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እና በጣም አሪፍና ምርጥ የሆነ ዳቦ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።